ሰላም ውዶቼ ዛሬ የአሳ መችቡስ ሰማክ መችቡስ እንሰራለን። አሳዬ እንደተቆራረጠ አዘጋጅቻለሁ። ተቆራርጦ ንጹህ የሆነ አሳውን ምን ቀምበበት እናዘጋጃለን ማለት ነው። ነጭ ሽንኩርት አለ እዚህ ጋር ነጭ ሽንኩርት የተፈጨ ነጭ ሽንኩርት እዚህ ጋር ቅመማ ቅመም አለ ፓፕሪካ፣ እርድ፣ ብላክ ፔፐር እና የፊሽ ማሳላ ነው። ፊሽ ማሳላ የሚሉት የህንዶቹ ቅመም ማለት ነው። እሱን አደረኩኝ። እየተጨመቀ ሎሚ ነው እዚህ ጋር የተጠቀምኩት። ሁሉንም አንድ ላይ በደንብ ሚክስ አድርገውና በደንብ እዚህ ጋር እንትን ካልኩት በኋላ አሳውን ቀምመዋለሁ። እኔ አሳውን ቀምሜ ቢያንስ 30 ደቂቃ አስቀምጠዋለሁ። ከዛ እንደዚህ በደንብ እንትን እለዋለሁ ማሳጅ አድርገዋለሁ ማለት ነው። ቢያንስ ለ30 ደቂቃ አስቀምጠዋለሁ እንደዚህ ቀባብቼ ማለት ነው። ምክንያቱም ሶሱን ሲወስድ የራሱ የሆነ ጣዕም ይሰጣል። በጣም አሪፍ ቴስት ይኖረዋል። ሁሉንም እንደዚህ አንድ ባንድ እንዲያረጋችሁ በደንብ ቀቡት ማለት ነው። እና አሳ መችቡስ ሲሰራ አንዳንድ ሰውን ፍርስርስ ይልበታል። እኔ አልወድም እንደዛ ሲሆን ማለት ነው። አሳው ከነ ሸክሉ መሆን አለበት። ከዛ እንዲከቨር አድርጌ አስቀመጥኩት ቢያንስ ለ30 ደቂቃ። ከዛ በንጹህ ዘይት ነው የምጠብሰው። ምክንያቱም ዘይቱን በኋላ አጠቀምበታለሁ ማለት ነው ለመስሪያነት ስለምጠቀምበት ራሱን። ከዛ በንጹህ ዘይት እንደዚህ ጠበስኩት። እንዲህ ሁሉም ብራውን ሲሆንልኝ አወጣሁት ማለት ነው። ራሱ ነው ዘይት ላይ ሽንኩርቴን ጨመርኩ። የተከተፈ ሽንኩርት ጨመርኩኝ። እዚህ ጋር ነጭ ሽንኩርት ወረቀት ጋር የሚሉት ሎሚ፣ ቀረፋ፣ ሄልና ቁርንፉድ ነው የተጨመርኩት። ከሽንኩርቱ ጋር ነው አብሬ ማቁላላው። አብሬ ትንሽ ካቁላላውት በኋላ ቃሪያ ጨመርኩ ማለት ነው። ቃሪያ ጨመርኩኝ። ቃሪያውንም ትንሽ ካቁላላው በኋላ ነጭ ሽንኩርትና ዝንጅብል የተፈጨ ጨመርኩ። እዚህ ጋር ኩዝብራ የፍልፍል ባረድና ቲማቲም ነው ፈጨዋለሁ አንድ ላይ። ቴስቱ በጣም አሪፍ ነው የሚሆነው። ኩዝብራ፣ ፍልፍል ባረድና ቲማቲሙን አንድ ላይ ፈጭቼ ጨምሯለሁ ማለት ነው። እዚህ ጋር ቅመማ ቅመም ቅድም ለአሳ የተጠቀምኩትን ነው የተጠቀምኩት። የጨመርኩት ምንድነው እዚህ ጋር ኮሪንደር ፓውደር ብቻ ነው የጨመርኩት። ድንብላል ማለት ነው። ከዛ ቀደም የፈጨውትን እዚህ ጋር ጨመርኩት። ኩዝብራ፣ ቲማቲሙንና ፍልፍል ባረድ የማቃጠለውን ቃሪያ የፈጨውትን ጨመርኩት። ከዛ እንደዚህ አቁላላውት ማለት ነው። ከዛ ሩዜና ጥቤ የተዘጋጀ ሩዙን በጣም ብዙ እንትን አትበሉት። ለምሳሌ እኔ ቢያንስ አጥቤ ግማሽ ሰዓት ነው የምዘፈዝፈው። ከዛ በላይ ከሆነ ለመችቡስ ይቦካል። ሀብ አይሆንም፣ ቡክት ይልባችኋል። ከዛ ከሶሱ ጋር ቢያንስ 5 ደቂቃ አቆየዋለሁ እኔ ውሃ ሳልጨምር ማለት ነው። ከዛ የሞቀ ውሃ